ብቻውን ለሆነ ሰው ወዮለት ማለት ያላገባ ሰው ወዮለት ማለት ነው። አይገርማችሁ? ያላገባ ሰው ወዮለት እኛን ማለት ነው። ወዮለት ለምን አለ? ቢወድቅ የሚያነሳው የለም። አሁን እኔ ለምሳሌ ባቴን ዘግቼውን ጸሎት ላይ ነው የሚሆነው አባ ነው እንጂ ሙቶ ይሆናል የሚለኝ የለም። ወይ ጸሎት ላይ ይሆናል ወይ መጽሐፍ እየተመለከተ ይሆናል ይለኛል። ሙቶ ሊሆን ይችላል ብሎ የሚመጣለት አለ ሐሳቡ ራሱ። ስለዚህ ወዮለት ማለት መከራው ብዙ ነው ማለት ነው። ሀገር ለአንዱ ምንድን ነው? ብቸኝነት። ብቸኝነት አንዱ ትልቅ ገድል ነው፣ ጽኑ ገድል ማለት ነው። ሔዋን አዳምን የረዳቸው አንድ ብቸኝነቱን በማራቅ ነው ይላል። ብቸኝነቱን በማራቅ ረድተዋለች። ስለዚህ ከገድላት አንዱ ልክ እንደ ስግደት፣ እንደ ጾም፣ እንደ ጸሎት አንዱ ገድል የሚባለው ብቸኝነት ነው። ብቻውን ለኖረ ሰው ወዮለት። የሚያማክረው የለውም። ቢርበው ይህን ምን ላሻሽልል የሚለው የለውም። ቢያማው ምን ክንባሰህ የሚለው የለውም። ብቻውን ለሆነ ሰው ወዮለት። ቀጥሎሳ ሁለት የሆኑ ሰዎች ግን አለው እነሱ ይሻላሉ። ያገቡ ሰዎች ይሻላሉ። ምክንያቱ ለምን መሰላችሁ? ባለትዳሮች አንደኛ ይረዳዳሉ። እስመ ለመጸና ይትቃወም ወክሌቱ ጠላት ቢነሳባቸው ሁለቱ ባልና ሚስቱ ድል ይነሱታል። ምን አድርገው? አንዱ ጠላት የሥጋ ፈቃድ ነው። ፈቃዳቸውን እግዚአብሔር በፈቀደላቸው በተከበረ ንጹሕ መኝታ ያርቃሉ። አንዱ ጠላት ደግሞ ከውጭ ቢነሳባቸው እሷ ከቤት በመፈትፈት እሱ ከውጭ በመሞገት ድል ይነሳሉ። እሱ ሲሟገት ብሎ ሲመጣ እሳት አንድዳ ውሃ ቀርታ የድሮ ሚስቶችን ነው፣ የዛሬዎችን አላየውም። ድሮ ግናቶቻችን እንደምናውቃቸው አብረው ሲያርሙ ውለው ደግሞ ማታ ደግሞ የእግር ውሃ ወዝተው ይቆያሉ። አርበኞች እኮ ናቸው የእኛ እናቶች ማምላክት። አርበኞች ልጅ አዝለው ድንች ቆፍረው አብረው ሲጎለጉሉ ሲያርሙ ውለው ደግሞ ማታ ደግሞ በጎን ድንች ይጥዳሉ፣ በጎን ጎመን ይጥዳሉ፣ በጎን የእግር ውሃ ደግሞ እንዲያብሎ ደግሞ ሰውየው ይመጣና ቅራሬ የለም እንዴ ዛሬስ ይላታል። ደግሞ ግሩም እኮ ናቸው በእውነቱ ማለት ነው። የሁሉ ችለው ነው የኖሩት እናቶቻችን። አሁን ዛሬ እኛ ሁላችን ብንክበሰበስ እኮ እንዲህ ብለው አሳድገውን ነው። አፈር ልሰው አፈር ግጠው እነሱ ትቢያ ለብሰው ለእኛ ልብስ ገዝተው አሳድገው እንዲህ አድርገው ነው። ለዚህ ነው የእናት አባትህን መከራ አትርሳ ያለ ሲራክ ሲናገር። እናት አባት ትልቅ መሰረት ናቸው። ስለዚህ ሁለቱ ድል ይነሱታልና ባልና ሚስት ኃያላን ናቸው። እስመ ፈትል ስሉስ እይትበተክ ልጅ ከጨመሩ ደግሞ የሚነካቸው የለም። አያችሁ፣ ባል አንድ ሚስት ሁለት፣ ሶስተኛ ማን ሆነ? ልጅ። እዚያ በኋላ ቢቸግራቸው ሰርቶ ይደርስላቸዋል። እንደ ዛሬው እንደሚያስቸግረው ልጅ አይደለም። የአስኮላ ተማሪ ትምህርት ቤት አምጡ ያልተባለውን ብር ሁሉ አምጡ እያለ ለኬሚስትሪ 100 ብር፣ ለፊዚክስ 1000፣ ለባዮሎጂ 3000 እያለ ይቀበላል አሉ። ውሸቱን ማለት ነው። እንግዲህ እነዚህ የትምህርት አይነቶች ናቸው። ለእነዚህ ሁላ ብር የሚቀበል ሌባ አለ። ይሄ በእውነቱ አውደልድል ማለት ነው። እንደዚህ አለ። ባንክ ተበድረው የማዳበር ያዳ የሚከፍሉበት አተው ተጎልቶ የ3 ሱሪም ልግዛ እያለ እናት አባቱን መቀመቃት የሚቀጣል። እንደዚህ የሚያደርጉትን ሳይሆን የሚረዳውን ልጅ እንደ ይስሐቅ ያለው ልጅ ሲደርስ ደፍተህ ረደኝ ባንገቴ የሚል በአፌ ደፍተህ ረደኝ ከፈጣሪ ጋር እንዳትጣላ ያለ እንደ ያዕቆብ ያለ ልጅ አባቱን አርዶ ረሃብ የሚያርቅ አብልቶ የሚመረቅ ክርስቶስ አባቱን እንዳከበረበት ክብር አድርጎ አባቱን የሚያከብር ልጅ እንዲህ ያለ ልጅ ሲገኝ አለ ቤቱን የሚነቀንቀው የለም። ወድቆ ይነሷል በእጅ ቆይቶ ይከብሯል በልጅ ነው። ተርቦ ቢያሳድጉት ልጅ ምን ያደርጋል? ረሃብ ይከላል፣ ይጦራል። እናት አባትን መጦር ከቅድስና ስራዎች አንዱ ነው። እናቱን ሳይጦር ቢመነኩስ እንኳን ገዳምም እንዳይቀበሉት ነው የሚለው። እናቱን ሳይጦር አባቱን ሳይጦር ገዳም ቢገባ እዳለበት። የፈለገ ተጋዳይ መነኩሴ ቢሆን እግዚአብሔር ይጠይቀዋል። እንዲያውም አንድ መነኩሴ ነበረ። እናቱ ገዳም ልገባ ነው ሲላት፣ ተው ገዳም አትሂድ፣ እኔን መጦር ራሱ ጽድቅ ነው አለችው። እምቢ ያለና ገባ። የሚጦራት የለም። ኃጢአት ሰራና ምንኩስናውንም እንደነገሩ እግዚአብሔር ሁላችንን ይቅር ይበለን፣ ከዚህም ያድነን።
ምንኩስናውን እንደነገሩ አድርጎ ዘመኑን ፈጸመ። ሲኦል ገባ። እናቱም ኃጢት ስለነበረች ሲኦል ገባች። ምን አለችው? አይ ልጄ ከዚህ ላትድን ነው ወይ እኔን ሳትጦረኝ ይሄዳል አለችው። እንደኔ ሲኦል የምትገባ ከሆነ ምነው ቢቀርብና እኔን ጦረህ በሆነ አለችው። ላትጸድቅ እኔን ጥለህ ለምን ሄድክ ብለዋለች። ስለዚህ እናት አባት ልጅ ሁነው እነዚህ አይበጠሱም። እስቲ በሉ በሶስት የተገመደ ገመድ በሉ። ምን አይልም? ምንም ናቸው ሶስት ሽርብ ገመድ? አቤት አባት፣ ሚስት፣ ልጅ። እነዚህ ምን አይሉም? አይበጠሱም። ስለዚህ ምን ማድረግ አለባችሁ? ልጅ መውለድ ይገባል።